ሰበር መረጃ የጃራ መጠለያ ካምፕ ወደ ወታደራዊ ማሰልጠኛ መቀየሩ ስጋት እንደፈጠረባቸው ተፈናቃዮች እየገለጹ ይገኛሉ። ፕሬዝዳንት ዶናልድ ትራምፕን የሚቃወም ሰልፍ በአሜሪካ ትልልቅ ከተሞች እየተካሄደ ይገኛል። ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ ቀደም ሲል ያስደመጥኳችሁን ሰበር መረጃዎች ዝርዝር የማስደምጣችሁ ይሆናል። እስከ መጨረሻው አብራችሁ ይቆዩ። በአማራ ክልል ሰሜን ወሎ ዞን ሀብሩ ወረዳ የሚገኘው ጃራ የተፈናቃዮች መጠለያ ካምፕ ወታደራዊ ማሰልጠኛ ተቋም ሆኖ መቀየሩ ትልቅ ስጋትና ሐዘን ፈጥሮብናል በማለት በመጠለያ ካምፑ እየኖሩ የሚገኙት ተፈናቃዮች ገልጸዋል። ከኦሮሚያ ክልል ምስራቅና ምዕራብ ወለጋ እንዲሁም ከቄለም ወለጋ ዞኖችና ከቤንሻንጉል ጉሙዝ ክልል ተፈናቅለው የመጡ ተፈናቃዮች የአማራና የአፋር ክልሎች አዋሳኝ ቦታ በሆነው ሀብሩ ወረዳ በሚገኘው ጃራ መጠለያ ካምፕ ላለፉት 3 ዓመታት ቆይተዋል። ነገር ግን ያለፉትን 3 ዓመታት አስከፊ የሚባል ቆይታ ያሳለፉ ሲሆን ከሚያዝያ 2017 ጀምሮ ካምፑ የወታደራዊ ማሰልጠኛ በመሆኑ ምክንያት ስጋት ውስጥ ገብተዋል። መጠለያው ከተፈናቃዮች መጠለያነት ወደ ወታደራዊ ማሰልጠኛነት ከተቀየረ በኋላ ሰልጣኞች ስልጠና ሲወስዱ ቆይተው ስልጠናቸው እንዳለቀ የሰሜን ወሎ ዞን ሚሊሻዎች እዛው ግቢ ውስጥ እንደቀሩ ገልጸዋል። ወታደራዊ ሰልጣኞችና ተፈናቃዮች በአንድ ግቢ ውስጥ ሸራ ወጥረው እየኖሩ የሚገኙ ሲሆን ነገር ግን የሚጠቀሙበት ውሃና መጸዳጃ ቤት የጋራ በመሆኑ ምክንያት ተፈናቃዮች ትልቅ ስጋት ውስጥ ገብተዋል። መስከረም 6 ቀን 2018 ዓ.ም በካምፕ ወታደራዊ ስልጠና በሚወስዱት ሚሊሻዎችና በታጣቂዎች መካከል ተኩስ ተከፍቶ የነበረ ሲሆን ተፈናቃዮች በጣም ጭንቀት ውስጥ ሊገቡ ችለዋል። መስከረም 6 ቀን 2018 ዓ.ም በካምፕ ወታደራዊ ስልጠና በሚወስዱት ሚሊሻዎችና በታጣቂዎች መካከል ተኩስ ተከፍቶ የነበረ ሲሆን ተፈናቃዮች በጣም ጭንቀት ውስጥ ሊገቡ ችለዋል። በካምፕ ውስጥ 8539 ተፈናቃዮች ተጠልለው ይገኛሉ። ከእነዚህ ውስጥ አብዛኞቹ ወደ መጡበት ቦታ ለመመለስ ተስፋ እንደሌላቸው ገልጸዋል። ተፈናቅለው ወደ መጡበት ቦታ መመለስ የሚፈልጉ ሁኔታዎች የሚመቻችላቸው ሲሆን መመለስ ለማይፈልጉት ደግሞ የክልሉ መንግስት በሚሰጣቸው ቦታዎች ላይ የተለያዩ ስራዎችን እንዲሰሩና በወሎ አካባቢ ቤተሰብ ያላቸው ደግሞ ከቤተሰቦቻቸው ጋር መኖር የሚችሉበት ሁኔታ ይመቻችላቸዋል ያሉ ሲሆን ነገር ግን በወቅቱ የቀረበው የጥናት ውጤት አሁን ላይ ምን ደረጃ እንደደረሰ የሚታወቅ ነገር የለም። አካባቢው በአማራና በአፋር ክልሎች አዋሳኝ ላይ የሚገኝ በረሃማ ቦታ በመሆኑ ምክንያት የቀንም ስራ ሆነ ሌሎችን ስራዎች ሰርተው ለመኖር አስቸጋሪ ሆኖባቸዋል። በተለያዩ ጊዜያት የወሰን ግጭቶች የተከሰቱ ሲሆን ተፈናቃዮች ለእንጨት ለቀማ በወጡበት ጊዜ ከአፋር ክልል በኩል በተተኮሰ ጥይት 7 ሰዎች መሞታቸውና 10 ሰዎች ደግሞ መቁሰላቸው ተገልጿል። ሰልጣኞቹ ሳይገቡ በፊት ለሚመለከተው አካል ቅሬታቸውን አሰምተው እንደነበር ገልጸዋል። በመከላከያ መጠበቁን የምንፈልገው ቢሆንም የሚጠብቁን አካላት ርቀታቸውን ጠብቀው መቀመጥ አለባቸው በማለት ሐሳባቸውን ለክልልና ለዞን ኃላፊዎች አቅርበዋል። የሚሰጠው ወታደራዊ ስልጠና የሚቀጥል ከሆነ የመጠለያ ካምፑ ዙሪያ ምሽግ በመሆኑ ለበለጠ አደጋ ሊጋለጡ እንደሚችሉ እየገለጹ ይገኛሉ። ሰልጣኞቹ ምናልባትም ተፈናቃዮችን የሚጠብቁ ከሆነ እንኳን 5 ኪሎ ሜትር የሚባለው ቀርቶ ቢያንስ 1 ኪሎ ሜትር በካምፑ ርቀው ይቀመጡ በማለት ገልጸዋል። መንግስት ደህንነቱ በተጠበቀ ስፍራ የተሻለ መጠለያ ሊያዘጋጅ ይገባል። ምክንያቱም መጠለያው የተፈናቃዮች መብት የማይከበርበትና የህይወት አድን ስራ የማይሰራበት ቦታ ስለሆነ በማለት ተናግረዋል። ሞትን ሸሽተን ወደዚህ የመጣን ቢሆንም አሁን ላይ ግን ለሞት እየተጋለጥን ስለሆነ የክልሉ መንግስት ይህን ችግር ተመልክቶ አፋጣኝ መፍትሄ ይሰጠን በማለት ተናግረዋል። ሌሎች ማህበራዊ ችግሮች ያሉባቸው እነዚህ ተፈናቃዮች ነገር ግን ከቅድመ መደበኛ እስከ 12ኛ ክፍል መማር የሚፈልጉ ከ2500 በላይ ተማሪዎች ያሉ ሲሆን የተሟላ ትምህርት እየተሰጣቸው አይገኝም። ትምህርት መማር ከሚፈልጉ 2795 ተማሪዎች ውስጥ 600 የሚሆኑት በተለያዩ በጎ አድራጎት ድርጅቶች ታቅፈው እየተማሩ ይገኛሉ።
ቀሪዎቹ ግን መማር እየፈለጉ ብዙ አቅርቦት ባለመኖሩ ከትምህርት ገበታቸው ተስተጓጉለዋል። በአሁኑ ወቅት ችግሩ ተፈቶ ወደ ነበሩበት ቦታ ይመለሳሉ የሚል ተጨባጭ ማስረጃ የለኝም። ነገር ግን ችግሩ በተፈታ ማግስት ወደ ነበሩበት ለመመለስ መንግስት ትልቅ ቁርጠኝነት አለው በማለት የሰሜን ወሎ ዞን ምክትል አስተዳዳሪ አቶ ታምራት ንጋቱ ገልጸዋል። ከትምህርት ጋር ተያይዞ ለተነሱት ጥያቄዎች ለትምህርት የሚያስፈልጉ ቁሳቁሶች በዞኑ ትምህርት መምሪያ በኩል ተሰብስቦ ድጋፍ ተደርጓል ሲሉ ምላሽ ሰጥተዋል። ከትምህርት ጋር ተያይዞ ለተነሱት ጥያቄዎች ለትምህርት የሚያስፈልጉ ቁሳቁሶች በሙሉ በዞኑ ትምህርት መምሪያ በኩል ተሰብስቦ ድጋፍ ተደርጓል ሲሉ ምላሽ ሰጥተዋል። ምንም እንኳን ተፈናቃዮች መምህራንና ሌሎች ቁሳቁሶች አልተሟሉም በማለት ቅሬታ ቢያቀርቡም መምህራን ተቀጥሮላቸው ትምህርት እየተሰጠ እንደሚገኝ ምክትል አስተዳዳሪው ገልጸዋል። ምንም እንኳን ተፈናቃዮች መምህራንና ሌሎች ቁሳቁሶች አልተሟሉም በማለት ቅሬታ ቢያቀርቡም መምህራን ተቀጥሮላቸው ትምህርት እየተሰጠ እንደሚገኝ ምክትል አስተዳዳሪው ገልጸዋል። ደረጃውን የጠበቀ ትምህርት ለመስጠት የሚያስችሉ ሁኔታዎች ባይኖርም እንኳን ልጆች መማር አለባቸው በማለት ታቅዶ እየተሰራ እንደሆነ ገልጸዋል። በአሜሪካ በሚገኙ ከተሞች የፕሬዝዳንት ዶናልድ ትራምፕን ፖሊሲ በመቃወም በርካታ ሕዝብ ሰልፍ የወጡ ሲሆን ተቃዋሚ ሰልፈኞቹ አደባባይ ከወጡባቸው ከተሞች መካከል በኒውዮርክ፣ ዋሽንግተን ዲሲ፣ ቺካጎ፣ ማያሚ እና ሎስ አንጀለስ ይገኙበታል። በኒውዮርክ ከተማ በዝነኛዋ ታይምስ ስኩዌር ተብሎ በሚጠራው ቦታ የተካሄደው የተቃውሞ ሰልፉ ቅዳሜ ጠዋት የተጀመረ ሲሆን በሺዎች የሚቆጠሩ ሰዎች ይህንን ተቃውሞ ተቀላቅለዋል። አውራ ጎዳናዎችና የባቡር ትራንስፖርት መሳፈሪያ አካባቢዎች መፈክር በያዙ ተቃዋሚ ሰልፈኞች ተጥለቅልቀው ውለዋል። ተቃዋሚዎቹ ከያዟቸው መፈክሮች መካከል ዲሞክራሲ እንጂ ንጉሳዊ አስተዳደር አንፈልግም፣ ህገ መንግስቱ አማራጭ አይደለም የሚሉ ይገኙበታል። ከሰልፉ በፊት የትራምፕ አጋሮች የግራ ክንፍ እንቅስቃሴ ከሆነው አንቲፋ ከተባለው የአስከፊ መንግስታዊ አጀንዳዎችን ከሚቃወመው ድርጅት ጋር ግንኙነት አላቸው ሲሉ ተችተዋል። አያይዘውም ለአሜሪካ ጥላቻ ያላቸው ሰዎች ሰልፍ ሲሉም አውግዘውታል። ቅዳሜ ዕለት በተካሄደው የተቃውሞ ሰልፍ ላይ የተገኙት ሰልፈኞቹና አስተባባሪዎቹ ዝግጅቱ ሰላማዊ እንደነበር ተናግረዋል። ኖ ኪንግስ በመባል የተሰየመው የዚህ የተቃውሞ ሰልፍ አስተባባሪዎቹ በድረገጻቸው ላይ ዋናው መርህ ምንም ሁከት የሌለበት ትዕይንተ ህዝብ ማካሄድ ነው፣ ተሳታፊዎችም ሊኖር ከሚችል ትንኮሳ ሁሉ ራሳቸውን እንዲያርቁና እንዲጠብቁ አሳስበዋል። የኒውዮርክ ፖሊስ እንደገለጸው ከሆነ በአምስቱም አውራጃዎች ከ100,000 በላይ ሰዎች በሰላማዊ መንገድ ተቃውሟቸውን ለማሰማት መሰባሰባቸውንና ከተቃውሞ ጋር በተያያዘ ምንም አይነት ችግር አልተፈጠረም በማለት ገልጸዋል። በታይም ስኩዌር አንድ የፖሊስ መኮንን ከ20,000 በላይ ተቃዋሚ ሰልፈኞች በሰባተኛ ጎዳና ላይ ታይተዋል ሲል ግምቱን አስቀምጧል። ጋዜጠኛዋ ቤት ዛስሎፍ በዚህ በኒውዮርክ በተካሄደው የተቃውሞ ሰልፍ ላይ የተገኘሁት አሁን ባለው መንግስት ስለተቆጣሁና እየሆነ ያለው ስለሚያስጨንቀኝ ነው በማለት ተናግራለች። ባለፈው ዓመት ጥር ወር ላይ ወደ ዋይት ሃውስ በድጋሚ የመጡት ትራምፕ የፕሬዝዳንታዊ ስልጣናቸውን ወሰን በማስፋፋት የፌዴራል መንግስት አንዳንድ ክፍሎች ለማፍረስና የብሔራዊ ዘብ ወታደሮችን ወደ አሜሪካ ከተሞች በማሰማራት ከግዛት አስተዳዳሪዎች ተቃውሞ ገጥሟቸዋል። ተቃውሞቹ ከአሜሪካ ውጭም በመላው አውሮፓ፣ በርሊን፣ ማድሪድ እና ሮም ሰዎች ለአሜሪካ አቻዎቻቸው አጋርነታቸውን ለማሳየት ሰልፎችን አካሂደዋል። ለዕለቱ ያዘጋጀውላችሁ ሰበር መረጃ ይህን ይመስል ነበረ። እነዚህና የተለያዩ ሰበር መረጃዎችን ማግኘት የምትፈልጉ ከሆነ ሰብስክራይብ ማድረጋችሁን አትዘንጉ። ስለተከታተላችሁኝ አመሰግናለሁ።